ከዜማዎችና ቅንብሮች በስተጀርባ የነበረው ሰው አሁን በፖለቲካው አውሎ ንፋስ መሃል ላይ ቆሟል። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ተደማጭነት ያለው የሙዚቃው አቀናባሪ ካሙዙ ካሳ ባሳለፍነው ሳምንት ወደ ምርጫ ፉክክር መግባቱን ተከትሎ ተከታታይ የክስ ናዳዎች እየወረዱበት ይገኛሉ። ከ9 ሚሊዮን ብር በላይ የደረቅ ቼክ ቅሌትና እስከ ሰነድ ማጭበርበር እንዲሁም የስልጣን ተገቢ ያልሆነ አጠቃቀም። በዛሬ ፕሮግራማችን ካሙዙ ካሳን እያሳደዱ ያሉትን እውነታዎችና ጥያቄዎች በጥልቀት እንመለከታለን። ይህ መረጃ ጉልበት እንዲኖረውና ለሁሉም እንዲሰራጭ ላይክ፣ ኮሜንት፣ ሰብስክራይብ እንድታደርጉ የእናንተን ቀና ትብብር እሻለሁ። ጉዳዩ የጀመረው ካሙዙ ካሳ በአዲስ አበባ የካ ክፍለ ከተማ በብልጽግና ፓርቲ እጩ ሆኖ መቅረቡን ከተሰማ በኋላ ነው። ነገር ግን ይህ ጉዞ ገና ሳይጀመር እንቅፋትም ገጥሞታል። በዚህም ጉዳይ የወጡ መረጃዎች እንደሚያመላክቱት ካሙዙ በምርጫ ክልሉ ቢያንስ ለ6 ወራት መኖር አለበት የሚለው የምርጫ አዋጅ አንቀጽ አልጠበቀም በሚል ክስ ቀርቦበታል። የምርጫ ቦርዱም ታማኒነት የሚፈተነው ይህ ጉዳይ የአቀናባሪውን እጩነት በሕግ ጥላ ስር እንዲወድቅም ያደርገዋል። የተወሳሰበው የታሪኩ ክፍል እዚህ ጋር ነው። ካሙዙ ለመወዳደሪያነት ያቀረበው የመኖሪያ ቤት አድራሻ የእርሱ ሳይሆን የታዋቂው አቀናባሪ አበጋዝ ክብረ ወርቅ ሽውታ መኖሪያ ቤት እንደሆነም ተገልጿል። ይህ ደግሞ በሕግ ፊት የሰነድ ማጭበርበር ተብሎም ሊፈረጅ የሚችል ከባድ ጥሰት ነው። የፖለቲካ ታዛቢዎች እንደሚሉት አንድ ለህዝብ እኩልና የሚቀርብ ግለሰብ ገና ከመነሻው በግልጽነት መጓደል መታማቱ ለዲሞክራሲያዊው ሂደት ትልቅ ጠባሳም ነው። ይህ ግልጽ የሆነ የነዋሪነት ማስረጃ ማጭበርበር ከእጩነት በሕግ የሚያሰርዝ በቂ መሰረት ቢሆንም ነፃና ገለልተኛ ነኝ የሚለው ምርጫ ቦርድ ይህንን በማስረጃ የተደገፈ ጥሰት በችልታ አልፎ ግለሰቡን በእጩነት አጽድቆ ወደ ምርጫ ካስገባ ተቋሙ ከገዢው ብልጽግና ፓርቲ ተጽዕኖ ነፃ አለመሆኑንና የህግ የበላይነት ማስከበር አለመቻሉን በገዛ እጁ እንደመሰከረም ይቆጠራል። የዚህንም መረጃ ሚስጥር የወጡት ለሙዚቃ ስራዋ የከፈለችውን ገንዘብ ወስዶ ስራዋ እንዳልሰራላት የምትናገረው አርቲስትና 3 ድምፃውያን ባቀረቡት ተጨባጭ ማስረጃ እንደሆነም ተገልጿል። ከዚህም በላይ በማህበራዊ ሚዲያ ማስታወቂያዎች በስፋት እየተሰራጨ ያለው መረጃ እንደሚያሳየው ካሙዙ ለኢትዮጵያ አየር መንገድ ከ9 ሚሊዮን ብር በላይ ዋጋ ያለው ደረቅ ቼክ ሰጥቷል በሚል ከባድ ቅሌት ተጠርጥሯል። ምንም እንኳን ይህ መረጃ በገለልተኛ አካል እስካሁን ባይረጋገጥም የሙዚቃው አቀናባሪ ከመንግስት ፕሮጀክት ጋር ያለው ጥልቅ ትስስር የጥቅም ግጭት ጥያቄንም አስነስቷል። ያለ ጨረታ የሚሰጡ የግዙፍ በጀት ፕሮጀክቶችና የአርቲስቱን ወደፊት ፖለቲካ መገንባት ምን ያገናኛቸዋል የሚሉም የብዙዎች ጥያቄ ነው። ካሙዙ ካሳ በተደጋጋሚ ከጠቅላይ ሚኒስትር አብይ አህመድ ጋር ያለውን ቅርበት እንደ መከላከያና እንደ ማስፈራሪያ ይጠቀምበታል የሚሉ ትችቶችም እየበረቱ ነው። በባህልና ስፖርት ሚኒስቴር ስር ያሉ ፕሮጀክቶችን በብቸኝነት የመቆጣጠር አባዜና በሌሎች ወጣት አርቲስቶች ላይ የመብት ጥሰት እያደረሰ ስለመሆኑም የሚናገሩ ወገኖችም አልጠፉም። ፖለቲካ የህዝብ አገልግሎት ነው ወይስ የግል ጥቅም ማስከበሪያ ጋሻ? አሁን ካሙዙ ፊት የቆመው ትልቁ ፈተና ይህ ነው። እስካሁን ባለም መረጃ ካሙዙ ካሳ ሆነ የሚመለከታቸው የመንግስት አካላት በጉዳዩ ላይ ይፋዊ ምላሽ አልሰጡም። እኛም ግን ጉዳዩን ተከታተለን እውነቱን ለእናንተ ማድረሳችንን እንቀጥላለን። ይህ ሁሉ ውዝግብና ክስ የሚሰማው ግን በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ስሙን በወርቅ ቀለም የተጻፈው የዘመኑን የፓፕ ሙዚቃ ገጽታ የቀየረው ካሙዙ ካሳን ተከትሎ መሆኑን ብዙዎችን አስገርመዋል። በወላይታ ቤክሎ ሴኞ የተወለደው ካሙዙ ካሳ የሙዚቃ ጉዞውን የጀመረው በቤተ ክርስቲያን መንፈሳዊ መዝሙሮች ነበር። ሆኖም ለዜማ ቅንብር የነበረው ጥልቅ ፍቅር በ2006 ዓ.ም ታሪካዊውን ሻኩራ ስቱዲዮ እንዲመሰረት አድርጎታል። ካሙዙ በቀላሉ አቀናባሪ ብቻ አይደለም። የደቡብ ኢትዮጵያ ባህላዊ ሪትሞች ከዘመናዊ አፍሮቢትና ሬጌ ጋር በማዋሃድ አዲስ የሙዚቃ ዞግ የፈጠረ ፈር ቀዳጅ የሙዚቃ አቀናባሪ እንጂ። ባለፉት 10 ዓመታት ካሙዙ ካሳ ለኢትዮጵያ አንጋፋና ታዋቂ አርቲስቶች ከ2000 በላይ ስራዎችን አዘጋጅቷል። ስራዎቹም በባህልና ቱሪዝም ሚኒስቴር እንዲሁም በተለያዩ የሙዚቃ ሽልማት ድርጅቶች ዘንድ ከፍተኛ እውቅናን አትርፈውለታል። የእርሱ ዜማዎች ዝም ብሎ የሚደመጡ ሳይሆን የኢትዮጵያን የባህል ቅርስ በነፍስና በሞት የሚዘክሩ ሕያው ድምጾች ናቸው። ለካሙዙ ሙዚቃ መዝናኛ ብቻ አይደለም፣ ባህልን ጠብቆ ለትውልድ ማስተላለፊያ መሳሪያ እንጂ። በሻኩራ ስቱዲዮ በሚያመርታቸው ስራዎቹ የወላይታና የሌሎቹን የደቡብ ብሔረሰቦች ቋንቋና ታሪክ፣ መንፈሳዊና ጭብጦች ከዘመናዊ ዓለም ድምጽ ጋር በማዋሃድ ወጣቱን ትውልድ ከማንነቱ ጋር እንዲተዋወቅ ሲተጋ ቆይቷል። እንግዲህ ይህ በስራዎቹ የሚሊዮኖችን ልብ የገዛና የሀገር ባለውለታ ተብሎ የሚጠራው የሙዚቃው አቀናባሪ ነው። አሁን በምርጫ እጩነት ዙሪያ በሚነሱ የሰነድ ማጭበርበርና የጥቅም ግጭት ክሶች ስሙ እየተነሳ የሚገኘው የካሙዙ ካሳ የጥበብ ስኬት ከፊቱ ከቆመው የፖለቲካ ፈተና ጋር እንዴት ይዘልቃል የሚለውም የብዙዎች ጥያቄ ሆኗል። እናንተስ ምን ትላላችሁ? የአርቲስቶች ወደ ፖለቲካ መግባት ለሀገር እድገት ፋይዳ አለው ወይስ የጥቅም መሸሸጊያ ነው? በካሙዙ ላይ የቀረቡት ክሶች ምን ያህል እውነታ ሊሆኑ ይችላሉ? አስተያየታችሁን በኮመንት መስጫ ላይ አስፍሩልን። ወቅታዊና የተጣሩ መረጃዎችን ለማግኘት ቻናላችን ሰብስክራይብ ያድርጉ። ሰላምና ፍቅር ለሀገራችን ኢትዮጵያ እየተመኘን ፕሮግራማችንን እንጨርሳለን። በሌላ ርዕሰ ጉዳይ እስክንገናኝ ድረስ ሰናይ ጊዜ ተመኘን።